ጨዋታ ለልጆች እንደ መዝናኛ ብቻ ሳይሆን አይምሯቸው የሚያድግበት እንዲሁም አዳዲስ ነገሮችን የሚማሩበት መንገድ ነው። እንዴት ናችሁ? ዶክተር ማሊክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። ጨዋታ ለልጆች የአይምሮ እድገት፣ ልጆች አዳዲስ ነገርን እንዲማሩ፣ ምናባቸው እንዲሰፋ እንዲሁም ደግሞ ማህበራዊ ክህሎቶችን እንዲያዳብሩ ይረዳቸዋል። ለምሳሌ ጨዋታን ከአይምሮ እድገት አንጻር ስናየው እድሜያቸው ከ2 ዓመት እስከ 3 ዓመት ያሉ ልጆች ቀን በቀን ህይወታቸው ላይ የሚያዩዋቸውን ነገሮች ኢሚቴት ማድረግ ወይም ኮፒ በማድረግ ጨዋታን ይጫወታሉ። ለምሳሌ ከሱቅ ዕቃ መግዛት፣ ታናናሾቻቸውን ወይም ህፃናትን መንከባከብና ማስተኛት የመሳሰሉትን በጨዋታ መልክ ልጆች ሊያሳዩ ይችላሉ። እድሜያቸው ከ4 እስከ 5 ያሉ ልጆች ደግሞ በምናባቸው የተለያዩ ነገሮችን እየፈጠሩ ጨዋታዎችን ይጫወታሉ። ይህ ጨዋታ የአእምሮ እድገት ላይ ያለውን ተጽዕኖ የሚያሳየን ነው። ጨዋታን ማህበራዊ ክህሎቶችን ከማዳበር አንጻር ስናየው ደግሞ ልጆች በጋራ ሲጫወቱ ወይም ደግሞ መጫወቶቻቸውን ሼር ሲያደርጉ የቡድን ስራ፣ አብሮ ነገሮችን ማድረግን እና ኮሚኒኬት ማድረግን ወይም ማህበራዊ ክህሎቶችን እንዲማሩ ያግዛቸዋል። ሌላው ጨዋታ የልጆችን ግንዛቤ ለማስፋት ወይም ነገሮችን የሚረዱበትን አንግል ለማስፋት ይረዳቸዋል። ለምሳሌ በጨዋታ ውስጥ ልጆች ህጎችን፣ መመሪያዎችን እንዲማሩና እንዲተገብሩ እንዲሁም ደግሞ ሰፋ አድርገው እንዲያስቡ ይሆናሉ ማለት ነው። ሌላው ጨዋታ ልጆች ስሜታቸውን እንዲያንጸባርቁ ወይም እንዲገልጹ ሲያግዛቸው ታሪኮችን መፍጠር፣ ተረቶችን ማውራት፣ ስዕልን መሳል የልጆችን ስሜት ማንጸባረቅና ለስሜታቸውም ደግሞ እድገት የሚያግዝ ነገር ነው። ስለዚህ ሁላችንም ወላጆች ልጆቻችንን የተለያዩ ጨዋታዎችን ማጫወትና የአይምሯቸውን፣ የምናባቸውን፣ የስሜቶቻቸውን እንዲሁም የማህበራዊ ክህሎቶቻቸውን እድገት መደገፍ ይኖርብናል። የዛሬው ሐሳብ ይህን ይመስል ነበረ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማሊክ ጌትነት ነበር ከማዳን የህፃናት ልዩ ክሊኒክ።